ጉድሽን አወጣዋለሁ አንድ ተናገሪ ቪዲዮ ሪከርድ ራስሽን ሪከርድ አርገሽ የለቀቅሽ አንቺ አይደለሽ ኢትዮጵያ ውስጥ ለሷ ህግ አይሰራም ለሷ መጠየቅ የለባትም የምትላላኩትን የምትጠይቁትን እያንዳንዱ ነገር እጃችን ነው የገባው ጾም አይደል እንድትናገሩኛላችሁ አላለችም ጭራሽ አልፈራው የታሰሩት ቲክቶከሮች የሰራው ህግ ለዚች አጋሰስ አይሰራም ወይ እንደዚህ ሲያጋጥማችሁ አሳልፋችሁ ለሚዲያ ስጡ እኛም እንነግዳለን እናንተም አንጀታችሁ ያረረው ትረጋጋላችሁ ጸደቅሽ በቃ ሸወድሽው እግዚአብሔርን አይደል I used to have a crush on that guy እሱ ያጠፋው ነገር ደግሞ መቅረጹ ነበረ የልጅ ሐሳብ ነው ታል 1 ሚሊዮን አስገብተናል ጋይስ በሁለት ቀናት ውስጥ ዘማሪ ገብረያንስ መኪና ሰላም እንዴት ናችሁ ዛሬም ትሬንዲንግ የሆነ ወቅታዊ ቪዲዮዎችን ሰብሰብ አድርጌላችሁ እሺ መጥቻለሁ እስከ መጨረሻው አብራችሁን ቆዩ እና ላንቺ ስለማይጠቅም ነው የምነግርሽ ለምን ጩጬ ልጅ አለች እግዚአብሔር ይጠብቅልሽ እግዚአብሔር በጥበቡ ያሳድግልሽ ግን ሴቶችን አንቺ ራቆት ቪዲዮ አወጣለሁ ካልሽ ወንዶቹ ሲያርጉ ለምን ይቃወማሉ ሴቶች ታዲያ አንቺ ለሴቶች ከለላ ካልሆንሽ አንቺ ሴት ልጅ እያለችሽ ያው አንቺ ከለላ ካልሆንሻቸው በምንም ተጣያቸው በሌላ ነገር ተሰዳደቢ በሌላ ነገር እንደፈለግሽ ተሰዳደቢ ተዋቀጭ ቀጫት እስኪ በቃ ራቆት ቪዲዮ ጉድሽን አወጣዋለሁ አንድ ተናገሪ እየተባለ መባል ያለበት እንዴት ነው ማታስቢው ማመዛዘን የለም ድሮዶም አርቲስቶች ምናምን ስታወራ ጉዳያቸው ምናምን ስም አጠራ በጣም ተጠነቀቅ ነበርና ከሆነ ጊዜ በኋላ አይታችኋት ከሆነ እከሌ እያለች በቃ ስም እየተጣራች ነው የምታወራው በተለይ ቲክቶከሮች ምንም አታመጡም በቃ ነገር ነው ሐሳቧና ልጅሽ አለች እኮ ነገ you never know እኔ ሴት ልጅ አለች ነገም እንደሚሆን አላውቅም ለዚህ ነው ሴት ልጅ ብሞት አንገቴ ቢታረድ ራቆት ፎቶ እንደዚህ ቪዲዮ ላይ አላሳየም እንደዚህ ኖ ይለፍ ያ ነገር ያልፋል ቤተሰብ ጋር አልደርስም እራሱ የመጣውን ሰው ኮረንት ያስይዤ ልከዋል እግርሽን ከፍተሽ እግርሽን ሰቅለሽ ቪዲዮ ሪከርድ ራስሽን ሙሙሽን ሪከርድ አርገሽ የለቀቅሽ አንቺ አይደለሽ አንዳንዴ በቃ ንጹህ ራሳችን ንጹህ እንደሆነ ቆጥረን የሰው ጉዳይ አውጣለሁ ስንል ማይሆን መዘዙስ ልንገባ እንችላለን አሁን እኔም ያንቺ ፋይል አለኝ አውጣለሁ ያለ ነው እዚህ ጋር ጆከር ከዋትስአፕ ጀምሬ ብለን እኔ 300 ብሬን መልሽልኝ 300 ብሬን ስንት አመት ሊሆን ነው ማይክ ሰጥቷት 10 ምናምን አመት ሊሆን ነው ያን ጊዜ ረዳንሽን ያችን 300 ብሬን መልሽልኝ እኔ ወላሂ ላዚም ኤአይ አይደለም እንደዛ ከሆነ ሰውነትሽን አሳይኝ አትፈሪም አታፈሪም አይደል እኔ ስለማቅሽ አረ ጾም ነው ያለሽ ነበር ትላንትና ጾም አይደል እንዴ በጾሙ እንዴት እንደዚህ ታደርጉኛላችሁ ያለሽ ነበር ምላሽዋን አስደምጣችኋለሁና ግራ ገብቶታል ትንሽ በደንብ ጠንቅቀሽ ለመጀመሪያ ሚዲያ ላይ ተብሎ ራስሽን በራስሽ እግርሽን ከፍተሽ ሪከርድ አርገሽ ዋትስአፕ ላይ ለሰው ልከሽ የተለጠፈብሽ አንቺ ሲለጠፍብሽ በፓንት መተሽ እዩት አሁንም ብለሽ ከፍተሽ ያሳየሽ ራስሽ ነሽ ሶሻል ሚዲያ ላይ በቃ በጣም ነገሮች ዝርክረክ እያሉ ነው አይደል ታዘባችኋል በጣም ነገሮች በቃ የተዝረከረኩ ስብስብ አንዱ ያንዱን ፋይል መያዝ ምናምን እንግዲህ አስተውት የሚያወራው የዛሬ 10 ምናምን ዓመት የነበረው ፋይል አለ ነው እያለ ያለው አንዴ በቃ ኢንተርኔት ላይ ቁጭ ያለ ነገር ማናጥፈው ነገር እየሆነና ብንጠነቀቅ አሪፍ ነው ግን ሁላችንም ማለት ነው ሁላችንም እሷም እንግዲህ አሁን የሆነ ፋይል የተሰጣት በሰዓቱ የተቀዳዳ ነገር ሊኖር ይችላል የሰዎች ማለት ነው የብዙ ቲክቶከሮች ምናምን ነገር በመልካሙ ጊዜ በደጉ ዘመን እንደቀልድ የምናረጋቸው ነገሮች ነገ በጣም ዋጋ ያስከፍሉናል ማለት ነው ብር ልካችሁ እኔና የሆነ የፖሊስ አካል ይዞኝ ሂዶ ፎቶ አንስቶ ፍትህንም አይደለም የምትፈልጊ ፎቶ አንስቶ ለሚዲያ ፎቶ እንዲላክልሽ ነው የምትፈልጉት አይደለ የምትሯሯጡት እንደዚህ ነው እሱንም ደርሰንበታል ሞክሩት እንደዛ የሚያረጋውም ሰው መጥቶ ብር ተቀብሎ እኔንም የሚይዘው እኔ ደግሞ በግ ይዟለሁ ህግ እንዳላሰይሻለሁ እኔ ራሴ ማለት ነው ፖሊሶች በገንዘብ ይሰራሉ እያለሽ ነው ወይ ብለው ደግሞ አሁን ነገር እያዞሩባት ነውና በቃ የመጣልንን ስንናገር ማንወጣበት ቅርቃሮስ ልንገባ እንችላለን ብዬ ነው ማስበውና በጣም የልብ ተሰምቷታል እኔ ያረጋጋሽ አሁን ጾም ነው እንደው ያረጋጋሽ ሌላ ምንም አይደለም የምትደራጁትን የምታወሩትን የምትጻጻፉትን የምትላላኩትን የምትጠይቁትን እያንዳንዱ ነገር እጃችን ነው የገባው ችግር የለውም አልፈራው ሊያ ስተሰርታለች የሴቶችን መብት ነክታለች ሴትን እንደዚህ አድርጋለች ካለ አሁንም ነገም ከነጎዲያ በሬ ክፍት ነው ህግ ሊጠይቀኝ ይችላል
መልሳለኝ። በቪዲዮ ሳስፈራራው የነበረው ቪዲዮ አለኝ ብዬ ስናገር የነበረው ሪከርድ ታውጫዋለሽ። አዎ እንደ ማንኛውም ሶሻል ሚዲያ ሰው ማስረጃ ይላክልኛል። ኦፍ ኮርስ ላንቺም ለሌሎችም ይላክላቸዋል። አዎ ማስረጃ አለኝ እልሻለሁ። እንደዚህ ሲያጋጥማችሁ አሳልፋችሁ ለሚዲያ ስጡ። ጊዜው የዩቲዩብ ነው። እኛም እንነግዳለን፣ እናንተም አንጀታችሁ ያረረው ትረጋጋላችሁ። አይስዌር ነው አትፍሩ። ሊያሾ 091283 በቴሌግራም በዋትስአፕ ላኩ። ሊያሾ እንደዚህ የምትባል አርቲስት እንደዚህ እኔ ባሏ ነኝ እንደዚህ ብለህ አንተ፣ ምክንያቱም ነገ ቢጠይቁኝ እኔ ማስረጃ እጄ ላይ ይዤ ነው እላለሁ። ልክ እንደዚህ እንደሌሎቹ ማለት ነው። ይሄው አለኝ ብዬ እናገራለሁ። እኔም ድፍረት ይኖረኛል። ከዛ ምን ይገባና ቆንጆ አድርጌ ቀጠቅጥላችኋለሁ። እንዳትፈሩ። ባለቤት ለእኔ ብትሰጠኝ እንዴት እንደምቀጠቅጣለህ ቀን ብላ እንዳትሄድ ነበር የምናረጋት። አዎ ግን እናንተ ችግራችሁ ትፈራላችሁ። ለምን ትፈራላችሁ? ወንዶቹ ብቻ አይደለም እኮ ወንድ ብቻ ነው እንደሚያደርገው ምናምን፣ ሴቶቹ ከድሮም ጀምሮ እንደዚህ አይነት ነገሮችን ትሰራ ነበር ማለት ነው። ቪዲዮ እየተቀበለች በውስጥ መታ መነገድ ማለት ነው። አዘ ሴም ታይም በሁለት ወይ ነው ገንዘብ የምታገኘው ማለት ነው። አንድ በዩቲዩብ ኮንቴንት አድርጋ ስትሰራው ስለዛ ጉዳይ ስታወራ የአርቲስትን የሆነ መረጃ አለኝ ብላ ስታወጣ ብዙ ተመልካች ታገኛለች። ስለ አርቲስቶች ስታወራ፣ በተለይ ደግሞ ስለ አርቲስቶች መዋረድ፣ ስለ አርቲስቶች ጉድ ስታወራ ታቆታላችሁ። የሶሻል ሚዲያን ነገር ብዙ ተመልካች ታገኛለች። ሁለተኛ ደግሞ ያንን ሚልክላት ሰውዬ ዝም ብሎ በነፃ አይደለም ሚልክላት። እንዲህ ብለሽ አውሪልኝ ብሏት እሷ በፈለገችው ሳይሆን እሱ በፈለገው መንገድ እንዲያወራላት ነው የምታደርገው። ስለዚህ እሱ በፈለገው መንገድ እንዲወራለት ደግሞ ምን ያደርጋል? ይከፍላል ብር ማለት ነው። ሁለት አይነት ንግድ ነው እየተሰራ ያለው ማለት ነው። ድሮ ስም አይጠራም ነበረ፣ ከላይ ይባልም ነበር። አሁን ደግሞ በገሃድ ቲክቶከሮች ዋንትያ፣ ጃኒ፣ ሳምሪ፣ ከሌ የተባለ ስም እየተጠራ ነው። ለምን? ቲክቶከሮች ምን ያመጣሉ? ምንም አያመጡ። ማንኛ ህፃናት ናቸው፣ ሴቶች ናቸው። ቪዲዮ ተይዞባቸዋል። የራቁት ቪዲዮ ተይዞባቸው እንግዲህ ያስቡት። በኢትዮጵያ ባህል መወገዙን ይፈራሉ። ስለዚህ ምንም አይናገሩ፣ ምንም አያመጡ። ኢትዮጵያ ውስጥ ለእሷ ህግ አይሰራም። የኢትዮጵያ መንግስት የኢትዮጵያ ህግ ለዚሽ ለፊንገር ሾው ህጉ አይሰራም። እሷ መጠየቅ የለባትም። እንዴት ነው? ምንድነው ከጀርባ ያለ? ማናት? ምንድናት? ሁሺ እንዴ የፈለገ ነገር ትሁን፣ ግን ህፃናት እህቶቻችንን እንደዚህ ያደርጋ ስትጎዳ ህጉ ቁጭ ብሎ ለምንድን ነው የሚያያት? ሌሎቹ የሆነ ነገር አደረጉ ምናምን ተብሎ ሲያዙ እና የለ እንዴ? እዚህ ሶሻል ሚዲያ ላይ ያልሆነ ጌም ተጫወቱ ተብሎ ሲያዙ አይተን የለ እንዴ? ለምንድን ነው እሷ ለብቻዋ ተለይታ በህግ ማትጠይቀው? ኬት አመጣሹ ተብላ ለምን ማትጠይቀው? ማን ነው ያንን ቪዲዮ የሰጣት? ገዝታው ነው ወይስ እንዴት ነው ያገኘችው? ከነማጋ ነው የምትሰራው? እንዴትስ ነው ወንዶችን ሳይሆን የምታስፈራሩ ሴቶች እህቶቻችንን ነው? ወንዶች ራሱ እኮ የእሷን ያህል አያስፈራሩም። በህግ ተጠየቅ ምናምን የሚሉ አስተያየቶች በጣም ብዙ ናቸው። ይህ ድረስ ለኢትዮጵያ ፌዴራል ፖሊስ ከዚህ በፊት ለታሰሩት ቲክቶከሮች የሰራው ህግ ለዚች አጋሰስ አይሰራም ወይ? ጥያቄን የጠየኩት መልስ ፈልጋለሁ። እቺ አጋሰስ የሆነ ሴትዮ ሴቶቹን ጨረሰች። ወየውልሽ፣ መረጃሽ ደርሶኛል፣ ቪዲዮ አለኝ፣ ብትናገሪ ምናምን አዋርድሻለሁ። እኔ ቆይ ፊንገርሹ ማንሽ? ቆይ ሰው ነሽ አይደል እንዴ? ፌዴራል ፖሊስስ ሌሎቹ ሲታሰሩ እች ልጅ ለምንድን ዳለቻ ታስሮች ለምን ያልታሰረችው? ባይዘዌ አሁን እሷ እንደዚህ አይነት አስተያየቱ ሲሰጡ ማለት ነው እሷ ልክ ምንም እንዳላረገች ሆና እኔ ልጅ አሳዳጊ አይደለሁ በርትቼ ስለሰራው እዚህ ላይ ስለተለወጥኩ ቀንታችሁብኝ ነው፣ የኔን ውድቀት ስለምትፈልጉ በዚህ መታችሁብኝ ነው አይነት ነገር ነው መልሷ ማለት ነው። ትላንት ስትሰጥ የነበረው መልስ እንጂ ምንም አላረገችም። በቃ እሷ ንጹህ ነች። አሁን በሷ ቤት ምንም አንዲት ሴት ላይ እከሌ ብለሽ አንዷን ቲክቶከር ስም ጠርተሽ እንዲህ ነገር አለኝ በማለትሽ ብቻ ውስጧ የሚሰማትን ነገር አሰበሽው ታውቂያለሽ? ግን ምን ሊሰማት ይችላል? ፈልጋ የሚሆኑ ሳትፈልግ ይሆን ትቀረጽ። ያቺ ሴት ምን አገባሽ አንቺ? ተቀረጸች። አንቺ ጋር እንዴት ደረሰ? እንዴትስ ደረሰ? እንዴትስ ለማስፈራሪያነት በኮንፊደንስ መተሽ ተጠቀምሽበት? የሆነ ነገር ስታደርጊ ደግሞ ምላሹን ማሰብ እኮ ያስፈልጋል እንጂ በኮንፊደንስ መታ በቃ ጾም አይደል እንዴት ትናገሩኛላችሁ አላለችም ጭራሽ። እንዴ አንቺ የሰው ስጋ ቁጭ ብለሽ እየዘለዘልሽ እየበላሽ ከስጋ ጾም ከምግብ ጾም ስለ ጾምሽ ጸደቅሽ። በቃ ሸወድሽው እግዚአብሔርን አይደል? የምር በጣም ገርሞኝ ነበርና አሁን በቃ ትታሰር የሚል ሐሳብ እየተነሳ ያለው የሰራችው ስራ ነው እንደዛ እያስባላት ያለው እንጂ ለሷ ጥላቻ ኖሮት ያለ አይመስለኝም። እርስ በርስ ጥላቻ ሊኖር ይችላል። አንዱን ለመጣል የሚደረግ የሶሻል ሚዲያ ላይ የሚፎካከሩ ሰዎች እነዛ ሊያደርጉ ይችላሉ። ግን ኖርማል ቲክቶከሮች ሰንበዲ ስለሷ አውርቶ የማያውቅ ሰው እዚህ ጋር ከመጣ የሰራችው ስራ አለ ማለት ነው። በዛ መንገዱ እንደመረዳት በቃ እኔ ፍጹም ነኝ ነው። እኔ ፍጹም ነኝ፣ እሷ አትሳሳትም፣ የምር አትሳሳትም።
አወራሯን ብታያት እሷ ጭራሽ ነው ማተሳሳተው። እሷ ሁሌም ልክ ነች። እሷ ሁሌም መረጃ አላት። እሷ ሁሌም ተጠንቅቃ ነው የምታረገው። ሌሎቹ ናቸው ስተት። እዛ ስትናገሯት ደግሞ ሴት ስለሆንኩኝ ነው የልጅ እናት ሆኜ እኔ ሴት አይደለሁም እንዴ እንዴት ልትሉኛላችሁ ስላለች አንቺ ምሰሪውንና አንቺ ላይ የሚነገርብሽን ሚዛን ላይ ማመዛዘን ያስፈልጋል እኮ። ሰው ናት እንደኛው ሰው ከሆነች ለሌሎቹ ቲክቶከሮች የሰራው ህግ እዚች አጋሰስ ላይ ማፕራ ይደረግ ይመርመር። እኔ አሁን የኔ ሐሳብ ምንድነው ይጣራ። ምንድነው ቪዲዮ ያለሽ ተብላ ትጠየቅ። ትታሰር ምናምን አይደለም እሱ በኋላ ወንጀለኝነቷ ተረጋግጦ መንግስት ወይም ፖሊስ የሚወስነው ነገር ነው። ግን ትጠየቅ። በቃ በዚህ ልክ ማስፈራራት እንደማትችል ይነገራት። ትጠየቅ። ምን አይነት መረጃ ነው ያለሽ? ከየት ነው የሚላክልሽ? ትባል። ደልች ትባል። ያለትን መረጃ ታጥፋ። ይሄ ነገር ይደረግባት። መጠየቅም ባለባት በህጉ መሰረት ዝግጁ ነኝ ብላለች አይደል? ኮንፊደንስ አላት አይደል? ስለዚህ መጠየቅን አትፍራ ነው እየተባለ ያለው እንጂ ታስራ ምናምን እንድትቀር ልጇን ያላሳዳጊ እንድትቀር ምናምን አልመኝም እንደግለሰብ። ግን መጠየቅ አለባት። 4 ነጥብ። This time እኔን ቴክስት ያደረኩለት because I used to have a crush on that guy like so bad ግን like እዛ ጋር ያጠፋሁት ነገር ጓደኞቼን አምኜ እሱን ስለሚያውቁት ጓደኞቼን አምኜ ከነሱ ጋር like እሱ ጋር መሄድ ነበረ። እሱ ያጠፋው ነገር ደግሞ መቅረጹ ነበረ ምናምን ነገር መቅረጹ ነው ጥፋቱ እያለች ነው እቺ ልጅ። አሁን እንደምታውቋት ሰሞኑን የድብቅ ቪዲዮ ተለቀቀባት ልጅ ናትና እኔ ነበርኩ ክራሽ ነበረብኝ ሄድኩኝ እሱ ጋር የተፈጠረ ነገር ተፈጠረ መቅረጹ ብቻ ነው ችግሩ እያለች ነው። እና ተስማማላችሁ በዚህ ሐሳብ? 17 ዓመቷ ነበር በዛ ሰዓት እየተባለ ነውና ትንሽ መብሰል ይቀራታል ብዬ አስባለሁ። እኔ አሁን ተሰብራ ምናምን እንድትቀር አልፈልግም። ላይቭ ላይ መታ ምናምን ነገር መጫወቷ ምናምን እንዳለው ነው። ስለ ጉዳዩ ኤክስፕሌን ባታረጊስ እህቴ እንደ ሐሳብ በቃ ይሄን ሲቹዌሽን ኦሬዲ ምንም አልመሰለኝም በቃ አልፈዋለሁ እያልሽ ነው። ያልፋል፣ ይረሳል። ሌላ ደግሞ አጀንዳ ነገ ይተካል። ግን ሲቹዌሽኑ ላይ ስታክ አርግሻል እኮ አሁን በቃ ሌላ ወይ ጌም ለመጫወት ነይ ወይ ሌላ ኮንቴንት ለመስራት ነይ እንጂ ስለ ጉዳዩ ፈርዘር ኤክስፕሌን ባረግሽ ቁጥር ስለ አንቺ ቪዲዮ እየተወራ ቪዲዮሽ ያልደረሰው ሰው ድጋሚ ምንድነው ብሎ ጉዳዩን እንዲያይ ማድረግ አይመስላችሁም? እንዳሳ $2000 ጠይቃኛለሽ ላለው ነገር የሆነ ነገር ኢንፎርም ማድረግ እፈልጋለሁ። ያው አት ዘ ሞመንት እሱ ነበር ቴክስት ያደረገልኝ ቴክስት አድርጎልኝ ነበረ ምናምን እንፍታው ማቹር እንደሆነ ፐርሰን እናውራው ምናምን ነገር እያለኝ ነበረ እና ላይክ አላ ትሪገር ለማድረግ ነው እንጂ እሱን እኔ ያ ገንዘብ አስፈልገው ምናምን አይደለም። በቃ ስቲል ይሆናላ የምትናደዱት ነገር አላ እንደዛ በቃ ዶላር የተባለው $2000 ስጠኝና በቃ እኔም ዝም እላለሁ የሚል ነገር ጠይቃኛለሽ ብሎ ያወጣው ስክሪንሻት አለ። ልጁ ቪዲዮውን ሪከርድ አድርጓል የተባለው ልጅ ማለት ነውና ለምን እንደዛ እንዳለች አልገባኝም። ግን ልይዞኝ ነበር ይመስለኛል። ውጭ ሀገር ስላለ በቃ አይመለስም ነው። አይመለስም። መክሰስም አልችልም፣ መጠየቅም አልችልም። አትሊስት $2000 ይላክልኝና በባዶ ቪዲዮ ተቀርጾ ከሚቀር ገበና ወጥቶ ከሚቀር አይነት ነገር ነውና የልጅ ሐሳብ ነው። 1 ሚሊዮን አስገብተነዋል ጋይስ። በሁለት ቀናት ውስጥ ዘማሪ ገብረ ዮሐንስ መኪና እንደ ዘንድሮ ቻሌንጅ በቃ ደስ የሚል በቃ የገብረ ዮሐንስ ገብረ ጻዲቅን አይታችሁት ከሆነ ደስ የሚል ቻሌንጅ ሁሉም ሃይማኖት ሳይለይ እስላም ክርስቲያን ሳይባል ሁሉም በአንድነት ሰው በመሆን ብቻ የተደረገ ቻሌንጅ ነው። በቃ ሁሉም የየራሱ ቪዲዮ ሰርቶ አነቃቃ። ያን ያክልም ያላስጨነቀን እንደሚሳካ እርግጠኛ የሆንበት ቻሌንጅ ነው። ለምን በቃ የብዙዎችን ልብ ኦሬዲ ገዝቷል ጉዳዩ። በጣም ብዙ ሰዎች ገብረ ዮሐንስ ገብረ ጻዲቅን ከድሮም ጀምሮ ይወዱታል። ሃይማኖት ሳይለይ ብሔር ሳይለይ ሁሉም በአንድነት ተባብሮ በሁለት ቀን እስማኤል ስፔሻሊቲ 1 ሚሊዮን ፎሎወር አግኝተው መኪናው ከነሹፌሩ ሊሰጠው ነው። ይሄ በጣም ደስ የሚል ዜና ነው። አዶናይም እንኳን ደስ አለ። ሁላችሁም ለዚህ የተባበራችሁ እንኳን ደስ አላችሁ። ደስ ይላል። ድል አለ በስምህ ክርስቶስን ጠርቶ የድንግል ማርያምን ልጅ ጠርቶ ማን ያፈራለ? ደስ ብሎኛል በጣም በዚህ ጉዳይ። እንግዲህ ዛሬ ቪዲዮቻችን እነዚህን ይመስሉ ነበር። ሰብስክራይብ ማድረግ እንዳይረሳ። ቀጣይ የሚለቃቸው ቪዲዮዎች ቶሎ ቶሎ እንዲደርሳችሁ ላይክ እያደረጋችሁ ሼር እያደረጋችሁ ለብዙ ሰዎች እንዲደርስ አድርጉልኝ። በቀጣይ ቪዲዮዎች እመለሳለሁ። ቤተሰቦናችሁ ጠብቁኝ። ይመቻችሁ።